ሰላም የኦኤል ቤዚክ ኮምፒውተር ስኪል ተከታታዮቻችን በዛሬው ክፍላችን ወይም በዛሬው ቪዲዮአችን ደግሞ ይዘንላችሁ የመጣ ነው ጉግል ዶክስ እንዴት አድርገን እንጠቀማለን የሚለውን ስቴፕ ባይ ስቴፕ እያንዳንዱን የማሳያችሁ ይሆናል። ከዚህ በፊት እንግዲህ ማይክሮሶፍት ወርድ ኦር ሌላ ነገር ነበር ለኤዲቲንግ ዶክመንት ፒዲኤፍ ምን ለማዘጋጀት የምንጠቀመው። ከማይክሮሶፍት ወርድ በተጨማሪ ደግሞ ጉግል ዶክስ ቀላል ነው፣ ኢዚ ነው፣ በቀላሉ መጠቀም እንችላለን። ዛሬ ደግሞ እሱን እንዴት መጠቀም እንችላለን የሚለውን የማሳያችሁ ይሆናል። ቀጥታ እንግዲህ መጀመሪያ ላይ ወደ የት መሄድ ይኖርብናል? ወደ ብራውዘራችን እንሄድና ብራውዘራችን እንከፍታለን። ዘን ብራውዘር ከከፈትኩ በኋላ ከዚህ ጋር ምን ብዬ ጽፋለሁ? ጉግል ዶክስ ብዬ መጻፍ ይኖርብኛል። ጉግል ዶክስ ብዬ ጽፋለሁ። ዘን ኢንተር እለዋለሁ። ጉግል ዶክስ ብዬ ስጽፍ ከዛ ኢንተር ስለው እንደዚህ ይመጣልኛል ማለት ነው። እንደዚህ ከመጣልኝ በኋላ ትታያችኋለች እቺ የመጀመሪያዋ ላይ ጉግል ዶክስ እንትለዋን አንዴ ክሊክ ታደርጓታላችሁ ማለት ነው። ጉግል ዶክስ የሚለውን አንዴ ክሊክ ታደርጋላችሁ። ያው እንደዚህ ይመጣላችኋል ማለት ነው። እንደዚህ ይመጣላችኋል። ሶ ይህ ከመጣልኝ በኋላ አሁን እናንተ ሳይን ኢን አድርጉ ይላችኋል። እኔ ከዚህ በፊት ሳይን ኢን አድርጌ ስለነበር ነው እንደዚህ የመጣልኝ እንጂ ጀስት የእናንተ አይመጣላችሁም። ሎጊን የምትላለች እሷን ሎጊን ማድረጋችሁ መግባት ይኖርባችኋል። ሶ ከዚህ በመቀጠል ምንድን ነው ማድረግ ያለብኝ? እኔ ኒው ዶክመንት ወይም ብላንክ የሆነ እንደዚህ መክፈት የምችላለሁ ምንም ያልተጻፈበት። ከዛ ውጭ ደግሞ ሌላ ቴምፕሌት ምን ያለው ከፈለኩ ደግሞ ከነዚህ ውስጥ መርጬ ፍሪ የሆኑትን መጠቀም እችላለሁ። አሁን ለምሳሌ ይሄኛውን ከፍቼ ኤዲት አድርጌ ለመስራት እንደዚህ አይነት ፎርማት ያለው ነገር መስራት ፈልግ ይህንን ፎርማት በቀላሉ ኤዲት አድርጌ ወደ እኔ ከስተማይዝ ማድረግ እችላለሁ ማለት ነው። አሁን ወደ ይህን ልተውና ብላንክ ሆነ ዶክመንት እንጀምርና ከዚህ ጋር ፍሪ የሆነ ምንም የሌለው ይህ ዶክመንት እንደዚህ ያለ። ከዚህ በኋላ ምን ነው የሚፈልገው? ወይም ቤዚክ ኪል እሺ፣ ይቅርታ ምሳሌ ያለው ከዚህ ጋር ዶክመንት የምፈልገውን ፋይል እጽፋለሁ። ከዛ በኋላ እዚህ ጋር ምንድን ነው እንግዲህ ከለር አለ፣ ፎንት አለ፣ ባክግራውንድ አለ። ይህንን ሁሉ መቀያየር ትችላላችሁ ማለት ነው። እኔ አሁን ይህንን ማሳደግ ወይም ፎንቱን ከፍ ማድረግ ብፈልግ ፎንት ሳይዙን ከዚች ጋር መጣና ያው ከዚች ፕላስ ፕላስ እላታለሁ። ከዛ በተጨማሪ ደግሞ አንዴ በብዙ ማሳደግ ከፈለጉ ደግሞ እንደዚህ ይመጣልኛል። የምፈልገውን አሁን ለምሳሌ በ72 ባረገው ፎንት ሳይዙን የበጣም ላርጅ ይሆንልኛል ማለት ነው። ፎንት ሳይዙን ሳሳድገው ቦልድ ማድረግ ፈልግስ ኮንትሮል ፕላስ ቢ መጠቀም ትችላላችሁ ቦልድ ለማድረግ። አዘርዋይስ ከዚች ጋር ይቺ ቦልድ የምትለው ምልክት አለች፣ አንዴ ክሊክ ታድርጓታላችሁ ማለት ነው። ቦልድ ነውን አንዴ ክሊክ ሳደርገው ቦልድ ይሆናል። ክሊክ ሳደርገው ደግሞ ቦልድ ይሆናል ማለት ነው። በዚህ መሰረት እንደዚህ ያደርጋችሁ ቦልድ ማድረግ ትችላላችሁ። አዛ ከዚህ በመቀጠል ኢታሊክ ለማድረግ ይቺ ምንድነች? ይቺ ደግሞ ኢታሊክ ለማድረግ ነው ማለት ነው። ኢታሊክ ያው ኢታሊክ ይሆናል ማለት ነው። የጻፍነው ሌተራችን ወይም ጽሁፋችን ኢታሊክ እናደርጋለን መጀመሪያ ሸግ አድርገን። ይቺ ዩ ማለት ደግሞ አንደርላይን ነች። ዩን ስነካ አንደርላይን ይሆናል ማለት ነው። አንደርላይን ከዚህ ጋር አንደርላይን ማድረግ እችላለሁ። ይህን እንደገን አንደርላይን ማጥፋት ከፈለኩ ደግሜ አንደርላይን የነበረውን ክሊክ ሳደርገው አንደርላይኑ ይጠፋልኛል ማለት ነው። እንዲሁም ደግሞ ኢታሊክ የነበረው ኢታሊኳን አንድ ተች ሳረጋት ኢታሊክ የነበረው ኖርማል የሆነ ቦልድ የሆነውንም አንድ ብነከው አንቦልድ ይሆናል ማለት ነው። ከዚህ በመቀጠል ደግሞ ይቺ ምንድነች ነው? ይቺኛዋ ከለር ነች። ከለር ያው የቴክስት ከለራችን ምን ይሆንልን ሪድ ይሁን በምንፈልገው አይነት ማድረግ እንችላለን ማለት ነው። እቺ ከዚች ላይ የምታሳየን የቴክስት ከለራችን ነው። ቴክስት ከለራችን ታሳየናለች ማለት ነው። እሺ ከዚህ በመቀጠል ደግሞ
የፎንት ስታይላችን ምን አይነት ይሁን? ፎንት ስታይላችን ታይምስ ኒው ሮማን ነው? ከዚህ ላይ የተለያየ የፎንት ስታይል አለ። እኔ ለምሳሌ ይህን ብፈልግ ይሄኛውን አደረጉ። ይኸው ፎንት ስታይል ተቀየረ ማለት ነው። ከዚች ጋር መጣችሁ። ከዚች ፎንት ስታይል ነች። ፎንት ስታይል ኤሪያል ብትፈልጉ ጀስት እንደዚህ አይነት ጽሁፍ ብትፈልጉ ያው ቤዚክ ኮምፒውተር ስኪልስ የሚለው እንደዚህ እያደረጋችሁ በምትፈልጉት ፎንት ልክ ማድረግ ትችላላችሁ ማለት ነው። ከነዚህ ምንድን ናቸው? እነዚህ ደግሞ ኢሜጅ ኢንሰርት ለማድረግ ነው። የሆነ ኢሜጅ ኢምፖርት ለማድረግ ከዲቫይሳችሁ ማለት ነው። ለምሳሌ እኔ ልሄድ እኔ የምፈልገው ከድራይቭ ነው የምታመጡት ይላል። ፎቶ ካሜራ ነው ከየትኛው ነው ይለኛል። እኔ የፈለጉት አፕሎድ ፍሮም ኮምፒውተር ይላል። አፕሎድ ፍሮም ኮምፒውተር እለዋለሁ። ከዚህ ጋር ያስመርጠኛል ማለት ነው። ያስመርጠኛል። ስለዚህ ከዚህ ጋር መጣና ይችን መረጥኩለት። ኦፕን ትሉታላችሁ። አንድ ክሊክ ይችን ታድርጉለታላችሁ። ያው ኢሜጃችሁ በሚገባ ኢንሰርት አድርጎታል ማለት ነው። ወይም ኢምፖርት ተደርጓል። እኔ ከስተማይዝ ሳይዙን መቀነስ ፈልግ ያው ከዚህ ጋር ትመጡና እንደዚህ ሳይዙን ትቀንሳላችሁ። ከዛ የምትፈልጉበት ቦታ ታስቀምጡታላችሁ ማለት ነው። ይህ ኢሜጅ ከዚህ ጋር ደግሞ የምታዩቸው ከታች ላይ ከኢሜጁ ታች ላይ ያሉ ነገሮች አሉ ማለት ይህ ኢሜጅ እንዴት ይቀመጥላችሁ ነው። ከጽሁፉ አብሮ እንዴት ይቀመጥ የሚለው ነው። ይህኛውን ካደረጋችሁት ኖርማል ከኢሜጁ በላይ ጽሁፍ የሚያስቀምጥ ከሆነ ይጽፋል። ነገር ግን ከኢሜጁ ሲደርስ ደግሞ ኖርማል በጎን ላይ የሚቀር ፍሪ ስፔስ የለም፣ ጎን ላይ ይጽፍበታል ማለት ነው። ይችን አድርጌ ሳሳያችሁ ያው ጎን ላይ አመጦ ጻፋት ማለት ይቺ ታች ላይ አትሄድም። ይህኛው እንዳል ኖርማል ይጽፋል። በመቀጠል ደግሞ ወደዚህ ይሄዳል፣ ይቀጥላል። ከዛ በኋላ ወደዚህ ይመጣል ማለት ታች ላይ ኖርማል ያስቀምጥልኛል ማለት ነው። ይህ ማለት ደግሞ ምንም በኢሜጁ ጋር መሀል ላይ ካለ ኢሜጁ በኢሜጁ ፔዩ ምንም አይነት ጽሁፍ አይኖርም ማለት ነው። ያው ከዚህ ጋር ወይን ቤዚክ ኮምፒውተር ስኪልስ አለ እና ታች ላይ ነው ከኢሜጁ በታች ችን አምጥቶ የጻፋት ማለት ነው። ይህ ማለት እሺ። ከዚህ በመቀጠል ደግሞ ይህ ማለት ደግሞ ኢሜጁ በኢሜጁ ላይ ቴክስት ይጻፍ እንደማለት ነው። ኢሜጁ ላይ አሁን ይሄ ኢሜጁ የሚሆነው በቴክስቱ ስር ነው። ቴክስቱ በኢሜጁ ላይ ይሆናል ማለት ነው። ይሆናል ኖርማል በኢሜጃችን ላይ ቴክስት መጻፍ ነው። ይህኛውን ካደረጋችሁ ደግሞ ላየሩ ኢሜጁ በላይ ነው የሚሆነው በቴክስቱ በላይ ሳሳያችሁ ይኸው አይታችኋል። ይህኛው ኢሜጁ በላይ ነው የሚሆነው ቴክስቱ አይታየንም። ነገር ግን ይህኛውን ስንጠቀም ኢሜጁ በስር ይሆናል፣ የቴክስታችን ደግሞ በላይ ቪዚብል ይሆናል ማለት ነው። ይህ እንደዛ ነው የሚያሳያችሁ። ከዚህ በመቀጠል ደግሞ ያው ኢሜጅ ኢንሰርት አድርገናል። ዘን ይህስ ምንድን ነው? ይህ ደግሞ አላይመንት ነው። የቴክስታችን አላይመንት ምን ይሆን የሚለውን ነው ይመጣል። ያው ከዚህ ጋር እና ከዚህ ከሌፍት አላይን ይሁን። ይህ ደግሞ ሴንተር ነው፣ ሴንተር አላይመንት ነው። ይህኛው ደግሞ ራይት አላይመንት። ይህ ደግሞ ጀስቲፋይ ማድረግ ማለት ነው። ጀስቲፋይ ሚንስ እኩል የሆነ በራይትም በሌፍትም እኩል ነው የሚኖራቸው ማለት ነው። ወጣ ገባ የሚል ነገር አይኖረውም ማለት ነው። ጀስቲፋይ ይህኛው አላይመንት ያሳያችኋል። ይቺ ማለት ነው አላይመንት። በመቀጠል ደግሞ ይቺ ደግሞ ምንድን ነች? ይችኛው የምታሳየው ይህ ቴክስታችን በአንድ መስመር መካከል በሁለቱ መስመሮች መካከል ያለው ጋፕ ምን ያክል ይሁን የሚለውን ነው ማለት ነው። ቴክስት ሌላ ቦታ ኮፒ እናድርግና ጀስት ከዚህ ጋር እንምጣና የሆነ ቴክስት ኮፒ እናድርግ። ኦኬ ኮፒ እናድርግና እዚህ እሺ ዘን ኦኬ እሺ እዚህ ጋር ልምጣና ይህን ቴክስት ኮፒ ላድርገው። እስከዚህ ኮፒ አልኩኝ። ዘን ወደዚህ መጣሁ። እሺ ይህን ቴክስት ላጥፋው።
ቪ አልኩኝ። ይቅርታ እንግዲህ እንትን ጨምሮ ነው ያመጣብኝ፣ ሊንክ ጭምር ነው ያመጣው። እንትን ፎንቱን ላሳድገው እና ጀስት እንደዚህ ይሁን። እሺ እሺ እንደዚህ አደረጉት። ሶ አሁን ይቺ ማለት እንግዲህ ይሄኛውንም በዛው ላሳያችሁ። ያው ጀስቲፋይ ሳደርገው በዚችና በዚች በኩል ያለው በዚህና በዚህ በኩል ያለው ይህ ወጣ ገባ የሚል ነገር አይኖርም ማለት ነው። ተመሳሳይ ይሆናል። ያው ተመሳሳይ ይሆናል ማለት ነው። ሙሉ ተመሳሳይ ይሆንልናል። ከይቺ ማለት ደግሞ ስፔሲንግ ነው ማለት ላይ በላይኖች መካከል ያለው ጋፓቸው ምን ይሁን ነው። አሁን 1.5 ነው የሚለው 1.5 የሚለውን ወደ 1.15 ቀይረው በጣም ዝቅ ይላል። ያው ይጠጋጋል። 1.15 ስለው በጣም ይጠጋጋል ማለት ነው። ደብል ብለው ደግሞ በጣም ይረራቅልኛል ማለት የሚኖረን ጋፕ ሰፊ ይሆናል ማለት ነው። ያው በጣም ጋፑ ሰፋልን ማለት ነው። ጋፑ ሰፋልን። ይህ ማለት ይሄ ነው። ሌላ እንትን የለውም። ከዚህ በመቀጠል ደግሞ እቺ ደግሞ ምኖች ናቸው እነዚህ ቲክ የምታደርጉት እንደዚህ ያለው እያንዳንዳቸው ቲክ ለማድረግ ያው የሚታዩ እነዚህን ለመጠቀም የምንጠቀመው ነው ማለት ነው። ያው ከዚህ ጋር ተጠቅሞታል። ያው አስገባው ጀስት እዚህ ከዚህ ጋር እነዚህ ናቸው። ከዚህ በመቀጠል ደግሞ እነዚህ ምንድን ናቸው የሚለው ደግሞ እኒህ ደግሞ ቡሌቶች ናቸው። አሁን የምፈልገው ቡሌት ምንድን ነው? አሁን ለምሳሌ ስታር የሆነ ምናምን ነገር ፈልግ ያው ስታር አስገባልኝ ማለት ነው። የበፊቱን ስቶ ማለት ነው። ያው ስታር አስገብቶልኛል። እሺ እነዚህ ከዚህ ጋር ደግሞ ቁጥር ነው። ቁጥር ያ አንድ እና ሁለት ብሎ አዛ በውስታው ታይትሎችን ደግሞ በኤፒ ምናምን የሚያስቀምጠው ያው 1.2 ቁጥር ነው። ይሄ እንትናችሁ የሚሰጡበት ማለት ነው። ለምሳሌ እንደዚህ አስቀምጠው ያው አንድ አለ ሶስት እንደዚህ እያለ እንዲያስቀምጥላችሁ የምትፈልጉ ከሆነ ነው የምትጠቀሙት። ከዚህ በመቀጠል ደግሞ ይህንን ኤዲት አድርጋችሁ ከጨረሳችሁ በኋላ ምን ማድረግ ነው የሚጠበቅባችሁ? ዳውንሎድ ማድረግ። ይህን ዶክመንት ፈለጉት ኤዲት አድርጌ ሰርቼ ጨረስኩኝ። ይህን ዶክመንት ሰርቼ ከጨረስኩ በኋላ ዛሬ እንደ መግቢያነት ነው ማሳያችሁ። የት ሄዳለሁ? ዳውንሎድ ለማድረግ ፋይል እገባለሁ። ፋይል ስገባ ኒው ኦፕን ሜክ ኮፒ ሼር ኢሜል ምናምን ነገር ይላል። እሱን በቀጣይ ማሳያችሁ ይሆናል። ዘንድ ዳውንሎድ ነው። ዳውንሎድ ላይ ሄዳችሁ ከርሰሯን ሆቨር ስታረጓት ማይክሮሶፍት ወርድ ይላል። በዶክስ ፋይል ነው ይሄ። የፋይል ታይፑን ነው የሚያስመርጣቸው። ፋይል ታይፑን ነው። ኦፕን ዶክመንት ይላል። በየትኛው በፒዲኤፍ ነው፣ ፕሌን ቴክስት ነው፣ በየትኛው ይላቸዋል። እኔ የምፈልገው በፒዲኤፍ ፎርማት ነው። ፋይል ፎርማት ነው እያስመረጠኝ ያለ። ፒዲኤፍ ፎርማት እለዋለሁ። ፒዲኤፍ ፎርማት ስመርጥለት ኦልሬዲ ምን ያደርጋል? ይህ ፋይል ያው ዳውንሎድ ሆነልኝ ማለት ነው። ይህንን ኦፕን ስለው ይህ ፒዲኤፍ ይከፈትልኛል ማለት ነው። እንደዚህ አድርጋችሁ ጉግል ዶክስ ላይ በቀላሉ ማዘጋጀት ትችላላችሁ። ሲምፕል ዋይ ማለት ነው። በዚህ በቀላሉ ዶክመንታችሁን ፒዲኤፋችሁን በምትፈልጉት ከለር በምትፈልጉት ዲዛይን በቀላሉ መስራት ትችላላችሁ። ቀጣይ ፎር አድቫንስድ ቀጣይ በደንብ የምሰራላችሁ ይሆናል። ይሄ እንደ መግቢያ ያገለግላችኋል። ለዛሬ የነበረን ትምህርት ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።